ኢትዮጵያ ውስጥ ያለ ካሜራማን ሊጠቀም የሚችለውን ካሜራ ይዤ የሰራሁት ሽምግልና ቲክቶክ ላይ ከ790,000 በላይ እይታን አገኘ። የመጣነው ለተከበረው ቅዱስ ለሆነ የጋብቻ ጥያቄ። ሚስጥሩ ግን ካሜራው አልነበረም። ይሄ ሙሽራ የፕሮፖዛል ቪዲዮ እንድሰራለት ሲያናግረኝ ያው የተለመደ ቪዲዮ ነበር የጠበቀው። ግን የተለመደ ነገር ይሰለቻል። መንታ ነው ልብ የሚመታው ለነገር አልችልም። በቀረጻው ቀን ዝም ብዬ ከመቅረጽ ይልቅ እንደ ዶክመንተሪ ቪዲዮ አደረኩት። ከዚህ በላይ ደስታ የለም እንግዲህና በጣም ደስ ቢላት ይመስለኛል። የቤተሰብና የጓደኞቻቸውን ስሜት እንዲነግሩኝ አደረኩ። በቃ ረጅም ዓመት ነው የሚታወቁት። በጣም ደስ ብሎኛል ለነሱ። ቪዲዮ አልቆ መጨረሻውን ስልክላቸው ሙሽራዋ ደስታዋን እንደዚህ ነበር የገለጸችልኝ። አብሺ ስማምጅን ይባርከው ቃላት የለኝም እውነት ምንም ነው ወርድስ በጣም ይገርም ነው። እና እኔ እስከመቼ ነው ማለቅሰው ሁላ አልኩት እግዚአብሔር። ይሄ ቪዲዮም ቲክቶክ ላይ እንደተጫነ ከ126,000 በላይ እይታን አገኘ። ዘላለም ከጎኔ ሆኝና እኔም ልሁን ታማኝ ባለ። ቀጥሎ ደግሞ ሽምግልናው መጣ። ምንም የተለየ የሆሊውድ ቃል አልተጠቀምኩም። ብቻ በኤዲቲንግ ሩም ውስጥ የስቶሪ ቴሊንግን ሳይኮሎጂ ተጠቀምኩ። እሺ ምን ቢባሉ እስካሁን አላወቅንም። ልቤ መንታ እየመታ ነው። የሽማግሌዎቹን ምርቃት ከደስታውና ከጭፈራው ጋር አዋሃድኩት። ውጤቱም ቲክቶክ ላይ ከ790,000 በላይ እይታን አገኘ። እውነታው ይሄ ነው። ካሜራ ያየውን ይቀርጻል፣ ኤዲተር ግን ስሜትን ይፈጥራል። ቪዲዮ ቫይራል እንዲሆን ወይም የሰዎችን ስሜት እንዲነካ ውድ ካሜራ አያስፈልግህም። ዋናው ነገር ታሪኩን እንዴት እንደምትተርከው ማወቅ ብቻ ነው። ሌላም ቪዲዮ አለ ብሎኛልና እኔ እንዴት አድርጌ ልሰራው ነው አላውቅም። እኔ በቃ አልቻልኩኝ። ይሄንን የኤዲቲንግ ሚስጥር ነው ላሳየህ የመጣሁት። የምንመዘግበው 10 ተማሪዎችን ብቻ ነው። ዝም ብሎ ሪከርድ ከማድረግ ወጥተህ በፕሪሚየም ሌቭል ኤዲት ማድረግ ከፈለክ አሁኑኑ በዚህ ስልክ ደውለህ ተመዝገብ። ዋጋው 14,000 ብር ብቻ ነው።